አቶ ታደሰ ይባላል። የንፋስ ስልክ ላፍቶ ወረዳ 2 ነዋሪ ነኝ። እዚህ የመጣሁት አሁን ሽንኩርትና አትክልት ለመግዛት ነው እና የገበያው ዋጋ በጣም ጥሩ ነው። እዚሁ በራችን ላይ ነው የመጣው። ዋጋው እጅግ በጣም ጥሩ ነው እና የታክሲ አናወጣ የአውቶቡስ አናወጣ እዚህ በራችን ላይ ቅዳሜና እሁድ ይመጣልናል። በጣም ደስ ብሎን እየገዛን ነው። እነሱንም እድሜ ጤና ይስጥልኝ ይላለሁኝ። ዋጋው ተመጣጣኝ ነው። ያው ለጥፈዋል፣ በለጠፉት ዋጋ ነው። ሌላ ጭማሪ የለበትም። ህዝቡ እየመጣ እየገዛ ነው። በጣም ደስ ብሎታል እና ጥሩ ነው። በጣም በዙ ይቀጥሉ ነው የምለው። ስሜ ዛራ ኢማም ይባላለሁ። የዚህ ሰፈር ተጠቃሚ ነኝ። ይሄ ከሰፈር ጋር ሲነጻጸር በጣም ልዩነት አለው። ለኑሮም በጣም ጠቅሞናል። በጣም የኑሮ እርጋታ አምጥቷል ብዬ ነው የማስበው። እኔ እንደዛ ነው የማስበው፣ እንደዛ ብዬ ነው የምለው። በዚሁ ቢቀጥል በጣም የተደገፈ ነው በእኛ በኩል ማለት ነው። በጣም ጥሩ ነው፣ በጣም ጥሩ ነው። እናመሰግናለን። በዚሁ ቀጥሉ ነው የምንለው። ፍቅር እባላለሁ። የምኖረው ጀሞ ሚካኤል ነው እና ሰንደይ ማርኬት ያለው አቅርቦት በጣም ጥሩ ነው የሚለው። አንዳንድ ነገሮች ደግሞ የማይመጡ እቃዎች አሉ፣ እነሱ ቢጨመሩ የተሻለ ነው እና ዋጋቸውም ተመጣጣኝ በመሆኑ ጥሩ ነው። ሰውም በጣም እየተጠቀመ ነው። ትንሽ ግን አቅርቦት አንዳንድ እቃዎች የማይመጡ እቃዎች አሉ የምንፈልጋቸው ማለት ነው እና ሁሉም ነገር አሪፍ ነው።